ትከፍላላችሁ የፍቅር ስጦታም ትሰጣላችሁ መባም ትሰጣላችሁ ነገር ግን ህይወታችሁ የተቀየረ ነገር ከሌለ በዚህ ቅድ ይሄንን ፕሮግራም በተከታተላችሁ ጊዜ እግዚአብሔር አምላክ ተአምራትን ያደርጋል እናንተ የልዑል የእግዚአብሔር ልጆች እንጂ ተራሰቦች አይደላችሁ ተራሳው በእናንተራነትን የአዳም ህይወትን እዛተን የመጣ ነው ተራነትን መከራን ችግርን ድህነትን አለመሳካትን እዛ ማዶነታው ነው አሁን ግን ወደፊት ነው እየሄድን ያለን ስለዚህ ማንነት ይንወቅ በሽታ በኔ ላይ ይሰራል አይምሮዬ በክርስቶስ ኢየሱስ ተስተካክሏል ተአምራት ሆኗል ብለ መናገር ይገባል ውድ ወገን ይሄን ነገር ካልተከታተልክ ይሄን ነገር ካላሰብክ ማንነትን ካላወቅ የእግዚአብሔር ልጅ ንጉስ መሆንን ካላወቅ ድረስ በሽተኛ መሆን አይቀርም በክርስቶስ ኃያልና ብርቱ ነኝ ብለ እስካላልክ ድረስ አንተ ደሃ መሆን አይቀርም እኔ በክርስቶስ ኢየሱስ ባለጠጋ ነኝ ክርስቶስ ኢየሱስ አምላክ ሆኖ ሳለ ባለጠጋ ሆኖ ሳለ ሀብታም ሆኖ ሳለ በሱ ድህነት እኔ ባለጠጋ ይሆን ዘንድ እሱ ደሃ ሆኖልኛል ብለ ዋጋው ተከፍሎልኛል ብለ ራስን እስካላመንክ ድረስ ነገር ይበዛው ነው የሚቀጥለው ውድ ወገን አንድ ነገር ልታገለግል ትችላል እግዚአብሔር አምላክ ባንተ ታምራት ሊሰራ ይችላል ባንቺ ታምራት እየሰራ ሊሆን ይችላል ነገር ግን እንቆቅልሽ ከቤትሽ አልወጣም ብዙ እስራት አለ ቤትሽ ብዙ ነገሮች አሉ ቤትሽ ያንን ሁሉ ልፈታ ወደ እግዚአብሔር ትጮሃለህ ትጾማለህ ሁሉ ነገር ታረጋለሽ ብዙ ነቢያቶች ጋር ትሄጃለሽ ብዙ ሐዋርያቶች ጋር ትሄጃለሽ ብዙ ፓስተሮችን ታማክሪያለሽ ነገር ግን ውጤት የለውም 24 ሰዓት ከእግዚአብሔር ጋር በክርስቶስ ትጸልያለሽ ነገር ግን ምንም ነገር አልሆነም አንድ ነገር ልንገርሽ የእግዚአብሔር ልጅ መሆንን አንተ አሸናፊ መሆንን በሽታ በአንተ ቤት መስራት እንደማይችል በዲያብሎስ ዓለም በሰላም መኖር እንደምችል በኃጢአት ዓለም በቅድስና መኖር እንደምችል በጽድቅ መኖር እንደምችል በጦርነት መካከል መሞት እንደማችል ካወክ አንተ ከማንም በላይ ይሄንን ካላወክ ሁሌም ችግሩ ካንተ ጋር ይቀጥላል ነቢይ አንድም ነገር ሊያደርግልህ አይችልም ይጸልይልሃል ሐዋርያ ምንም ነገር ሊያደርግልህ አይችልም ይጸልያል ፓስተር ምንም ነገር ሊያደርግ አይችልም ምንም ነገር ጳጳሱ ቀሳውስቶቹም ካህናቶች ሊሰበሰቡብህ ይችላሉ ጸበል ልትሄድ ትችላለህ ምንም ነገር ልታረግ ትችላለህ ምንም ነገር ልዩነት ሊመጣ አይችልም ራስን መፈወስ የምችለው ራስን ማወቅ ስታውቅና የእግዚአብሔርን እቅድና ፈቃድ ስታውቅ እግዚአብሔር ለዘላለም ይባርክ ውድ ወገን ዛሬ ተአምራት ይሆናል በክርስቶስ ኢየሱስ ስምና ስልጣን ዛሬ የእግዚአብሔር ክብር የእግዚአብሔር ኃይል በእናንተ ላይ ይገለጣል የእግዚአብሔር ልውና በእናንተ ላይ ይገለጣል ተአምራት ይሆናል እንቆቅልሽ በቤታችሁ አይኖርም በኢየሱስ ክርስቶስ መለኮታዊ አምላክ ስም የበሽታን ኃይል የድህነትን ኃይል የማጣትን ኃይል ያለመሳካትን ኃይል በትዳር የምትቸገሩ ሰዎች በክርስቶስ ኢየሱስ ስምና ስልጣን ከዚህ ማይክሮ ሰከንድ ጀምሮ ትዳራችሁ ተስተካከለ ህይወታችሁ ተስተካከለ ማንነታችሁ ተስተካከለ ተአምራት ይሆናል ባንቺ ቅድስና ባንቺ ጽድቅ ባንተ ቅድስና ባንተ አገልግሎት ሳይሆን በክርስቶስ ኢየሱስ በሰራው እግዚአብሔር አምላክ በክርስቶስ ባቀደው የሱ ፈቃዱና እቅዱ ላንቺና ላንተ ባቀደው መሰረት ዛሬ በቤት ተአምራት ይሆናል ዛሬ ኃይል ይገለጣል ዛሬ ስልጣን ይገለጣል ዛሬ ልዩነት ይመጣል የእግዚአብሔር ክብር የእግዚአብሔር ኃይል በቤት ተገልጦ ልዩነት ያመጣል ዲያብሎስ በር ላይ ያለ አንተ አልፈህ ትሄዳለህ ጠንቋዎች ደጋሚዎች ሟርተኞች ሰላቢዎች ብዙ ነገሮች የሚያረጉ ሰዎች ሊኖሩ ይያሉ ፍለፊት ይያሉ በመስሪያ ቤት ሰዎች እያበሩብህ ሰዎች እየመከሩብህ እየጠነቆሉብህ ያስጠነቆሉብህ እያሟረቱብህ እያስሟረቱ ሁሉ ነገር እያስደገሙ ሊያድሩ ይችላሉ አንተ ግን ማንነትን ካወክ ከማንም በላይ ሰው ፈለጋ በሌላ ቦታ የምትሄድበት አይደለም አገልጋይ ያስፈልጋል ጳጳስ ያስፈልጋል ቀሳውስት ያስፈልጋል አዎ መሪ ስለሆነ ነገር ግን ላንተ ምንም ሊሆን አይችልም ያ የእግዚአብሔር ቃል የእግዚአብሔር ማንነት እንደምናገር መልካሙን እግዚአብሔር አምላክ በክርስቶስ መልካሙን ስራ ያዘጋጀልን ሁሉ በዛ ውስጥ እንመላለስ ዘንድ ህይወታችንን እንመራን ዘንድ አውቀን እንመላለስ እንናገር ዘንድ እናመን ዘንድ በዛ እንድንመላለስ እግዚአብሔር ምን ብሏል በክርስቶስ ፈጥሮናል የእግዚአብሔር እቅድ ይሄ ነው
የእግዚአብሔር ፈቃድ ይሄ ነው። የእግዚአብሔር ማንነት ይሄ ነው። እግዚአብሔር ልትቸገር እንድንቸገር አይፈቅድም። እግዚአብሔር እኛ መከራችን እንድናይ አይፈቅድም። የእግዚአብሔር ፈቃድ አይደለም። የእግዚአብሔር ማንነትም አይደለም። የእግዚአብሔር ፈቃድ በደስታ እንድንኖር፣ የእግዚአብሔር ፈቃድ በሰላም እንድንኖር ነው። የእግዚአብሔር ፈቃድ ትዳር መስርተን ብዙ ልጆችን መውለድ ነው። ብዙ ቤተሰብ ማፍራት ነው። የእግዚአብሔር ፈቃድ በልጥገን ለብዙ ሰዎች መብት እንድንሆን ነው። የእግዚአብሔር ፈቃድ ሁላችንም ሁሉ ከሆስፒታል ውጪ በሰላም ያለ በሽታ ያለ መንከራተት የመኖር ህይወት ነው። ውድ ወገን አንድ ነገር መገንዘብ የሚገባን የኛ መቸገር የእግዚአብሔር ፈቃድ አይደለም። የኛ መንከራተት የእግዚአብሔር ፈቃድ አይደለም። የኛ መታመም የእግዚአብሔር ፈቃድ አይደለም። የኛን ድሃ መሆን የእግዚአብሔር ፈቃድ አይደለም። ድህነት በእግዚአብሔር መንግስት የለም። መንከራተት በእግዚአብሔር መንግስት የለም። በሽታ በእግዚአብሔር መንግስት የለም። ምክንያቱም ስለምናል በክርስቶስ መገረፍ ቁስል ምን ብለናል? እኛ ተፈውሰናል። በሽታ የለም እያልኩ ሳይሆን በሽታ ያለ በሰላም ያለ በጤንነት መኖር ይቻላል። ድህነት እያለ በረሃ እያለ በእግዚአብሔር መለኮታዊ ማንነት በልምላሜ ህይወት ውስጥ መኖር ይቻላል። የጎረቤት እቤት ሲቃጠል ያንተ አይቃጠልም። መኪና የምትሄድበት መኪና ቢገለበጥ አንተ አትሞትም። እንዳይገለበጥ መከልከል ትችላለህ። ምክንያቱም አንተ የተቀባ በእግዚአብሔር ፍቃድ ውስጥ የምትኖር የልዑል የእግዚአብሔር ልጅ እንጂ ተራ ሰው አይደለም። አዳም አይደለም። አዳም ሟሽ ነው። አዳም ተንከራታሽ ነው። አዳም የሚጠለስ ማንም በሽታ ማንም ዲያብሎስ አግኝቶ የሚያታልል ነው። አንተ ግን ልትተታ ማንም ሊያታልል ሊሸነግል አይችልም። የምትሸነገል አይደለም። ምክንያቱም በእግዚአብሔር ፍቃድ ውስጥ ስላለ የእግዚአብሔር ፍቃድ አንተ እንድትሸነገል ወይም ደግሞ እንድትዋሽ አይደለም። እንድትንከራተት የእግዚአብሔር ፍቃዱ አይደለም። እግዚአብሔር ላንተ አስቀድሞ ባዘጋጀው ውስጥ ላንተ ባዘጋጀው ሁሉ ነገር ባበጃጀው ውስጥ መልክ ህይወትን በተአምራት እንድትመራ የእግዚአብሔር ፍቃድ ለዛ ነው ተፈጠረ። እግዚአብሔር ለዘላለም ይባረክ። ውድ ወገን ህይወታችን ይሄ ነው። ታዲያ ምን ታስባለህ? ታዲያ ምን ታስቢያለሽ? በክርስቶስ ኢየሱስ ስምና ስልጣን ከዚህ ማይክሮ ሰከንድ ጀምሮ የመንከራተት ህይወት አበቃ። የበሽታ ህይወት አበቃ። ማናቸውም ነገር በአካላችሁ ላይ የተቀመጠ የጨለማ ኃይል የዲያብሎስ ጉልበት ካሁን ሰዓት ጀምሮ በኢየሱስ ስምና ስልጣን ተጠረገ። እንደ ወራጅ ውሃ በሽታ ከራሳችሁ ጸጉር እስከ እግራችሁ ጥፍር ድረስ ዲያብሎስ ያስቀመጠው እንደ ወራጅ ውሃ በጌታ በኢየሱስ ስምና ስልጣን ታጥቦ ወጣ። ታጥቦ ወጣ። አስደናቂ ነገር ሆነ። የእግዚአብሔር ልውና የእግዚአብሔር ስልጣን አሁን ተገለጠ። ሰላምና ሰላም ሆነ። ፍጹም ሰላምና ሰላም ሆነ። ሰላምና ሰላም ሆነ። አዲስ ነገር በህይወት ይሆናል። አዲስ ነገር በህይወትሽ ይሆናል። የሚገርም የሚያስገርም ነገር ይሆናል። እግዚአብሔር ለዘላለም ይባረክ። እንደ መለኮት ያለ ማንም የለም። ማንም የፈለገውን ነገር ማለት ይችላል። ማንም የፈለገውን ነገር ሊያቅድ ይችላል። ዲያብሎስ ሊያቅድ ሊመክር ይችላል። በመስሪያ ቤትም በአንተ በማታውቀው ሲስተም